ሰላም ለእናንተ ይሁን። እንደምናደራችሁ። ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ርዕሳችን እድገት ይላል። የሚረዳን ጌታ ስሙ ይባረክ። ማዳም አምላካችን አረማዊ አምላክ ወይም የምሁራን አምላክ ቢሆን ለኔ ሁለቱም ያው ናቸው። እጅግ ወደ ራቀው ሰማዩ ይበርና ሐዘናችንን እንደገና ወደ ምድር ይመልሰው ነበር። ነገር ግን ታውቂያለሽ፣ የኛው አምላክ በመካከላችን ሊኖር መጣ። በቡጢ ነርቺው፣ ፊቱ ላይ ትፊበት፣ ግረፊው፣ በመጨረሻም ስቀዩ። ምን ለውጥ ያመጣል? የኔ ልጅ፣ ይህ ሁሉ በእርሱ ላይ ተፈጽሟል አልኳት። ጆርጅ በርናባስ የባላገር ቄስ ማስታወሻ። እስኪ በግልጽ ልናገር፣ ከእግዚአብሔር ጋር ባለን የቅይማት ስሜት ላይ ኢየሱስ ምን ለውጥ ያመጣል? እርሱም ራሱ ቅይማትን እንደቀመሰ ማወቃችን የሚረዳን እንዴት ነው? ሐዋርያው ጳውሎስን ተከትለው የሥነ መለኮት ምሁራን በአብዛኛው የክርስቶስን አስተዋጽኦ የሚያብራሩት ሕገ ነክ ቃላት በመጠቀም ነው። እነዚህም ጽድቅ፣ እርቅ፣ ስርየት የመሳሰሉት ናቸው። ይሁንና እነዚህ ቃላት የተፈጸመውን ክስተት ፍንጭ ከመስጠት ዘልቀው አያልፉም። ለቅይማት ችግር ኢየሱስ የሚያበረክተውን አስተዋጽኦ ለመረዳት እነዚህን ቃላት እግዚአብሔር የሰውን ልጅ አጥብቆ ከሚፈልግበት መሰረታዊ ታሪክ ውስጥ ልንመለከታቸው ይገባል። በትንቢት መጽሐፍት ውስጥ ከሚገኙ አበይት ምሳሌዎች አንዱን መለስ ብለህ ተመልከት። ይህም ስጋት የሚንጠው አባት ስለ ኮብላይ ልጁ ሁኔታ የሚያዝንበት ነው። ኢየሱስ ስለ ጠፋው ልጅ የተናገረው ታሪክ የኋላ ኋላ ፍጻሜውን አስደሳች ያደርገዋል። አባቱ ልጁን ለረጅም ጊዜ አጠብቆታል። ዋናውን በር በሰፊው ከፍቶ ያለምንም ጥያቄ ልጁን ለመቀበል ይሮጣል። የተቀደደው መጋረጃ። ኢየሱስ ያመጣው ለውጥ ምን ነበር? ለእግዚአብሔርም ሆነ ለእኛ ከዚህ በፊት ኖሮ የማያውቀው ቅርበት እንዲከሰት አድርጓል። የተቀደሰውን የቃል ኪዳን ታቦት የነኩ እስራኤላውያን ይሞቱ ነበር። ነገር ግን በሥጋ የተገለጠውንና የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን የዳሰሱት ሰዎች ተፈውሰው ወደ ቤታቸው ተመልሰዋል። የእግዚአብሔር ስም የተጻፈባቸውን ፊደላት አፍ አውጥተው ለመናገርና በቀለም ተጠቅመው ለመጻፍ የማይደፍሩ አይሁዶች ኢየሱስ አዲስ ወደ እግዚአብሔር የመቅረቢያ መንገድ አስተምሯል። ይኸውም ወደ እርሱ እጅግ ቀርበው አባ፣ አባት ብለው እንዲጠሩ ነው። በኢየሱስ አማካኝነት እግዚአብሔር ወደ ሰዎች ቀረበ። ኦገስቲን ኑዛዜ ወይም ኮንፊሽን በሚል ርዕስ የጻፉት መጽሐፍ ይኸው መቀራረብ እንዴት እንደለወጣቸው ይገልጻል። ኦገስቲን ፍጹም ዘመን ዘለል የማይጠፋ ሆኖ ስለሚኖረው አምላክ ከግሪክ ፍልስፍና ተምረዋል። ይሁንና እንደ እርሳቸው በብዙ የፈቃደ ሥጋ ተግባር የረከሰና ስርዓት አልባ የሆነው ሰው ከእንዲህ አይነቱ አምላክ ጋር እንዴት እንደሚዛመድ ሊገባቸው አልቻለም። ኦገስቲን በዘመናቸው የነበሩትን የተለያዩ የሐሰት ትምህርቶች ለመከተል ቢሞክሩም በተራው ሰውና ፍጹም በሆነው አምላክ መካከል በድልድይነት ከሚያገለግለው የወንጌላቱ ኢየሱስ ክርስቶስ ጋር ከመገናኘታቸው በፊት የትኞቹም ኑፋቂዎች ሊያረኳቸው አልቻሉም ነበር። ዕብራውያን መጽሐፍ ይህንኑ አዲስና አስገራሚ የቅርበት ሁኔታ ያስሳል። መጀመሪያ የዕብራውያኑ ጸሐፊ በብሉይ ኪዳን ዘመን ወደ እግዚአብሔር ዘንድ ለመቅረብ
ምን ምን ማድረግ ያስፈልግ እንደነበር ይገልጻል። በዓመት አንድ ቀን ማለትም በስርየት ቀን አንድ ሰው ሊቀ ካህኑ ወደ ቅድስተ ቅዱሳን ሊገባ ይችል ነበር። በዚህ ጊዜ የመተጣጠብ ስርዓት፣ ልዩ አለባበስና 5 የተለያዩ የእንስሳት መስዋዕቶችን ማቅረብ የግድ ነበር። ይህም ሆኖ ሊቀ ካህኑ ወደ ቅድስተ ቅዱሳን የሚገባው በፍርሃት እየራደ ነበር። ከልብሱ ላይ መታጠቂያ የሚደረግ ሲሆን ከእግሩ ላይ ገመድ ይታሰራል። የገመዱ ዓላማ ምናልባት ሊቀ ካህኑ በቅድስተ ቅዱሳን ውስጥ ቢቀሰፍና የደውሉ ማቃጨል ቢገታ ሌሎች ካህናት አስከሬኑን ጎትተው እንዲያወጡት ነበር። ከዚህ በመነሳት የዕብራውያን ጸሐፊ ግልጽ ንጽጽር ያካሂዳል። ይኸውም አሁን ያለ ፍርሃት ወደ ጸጋው ዙፋን በድፍረት ልንቀርብ እንደምንችል ነው። ወደ ቅድስተ ቅዱሳን ያለ ፍርሃት መግባት ለአይሁዳውያን አንባቢዎች ከዚህ የበለጠ የፍርሃት ስሜት የሚያሳድር ነገር አይኖርም። ነገር ግን ኢየሱስ በሞተ ጊዜ ከመቅደሱ ውስጥ የነበረው መጋረጃ ከላይ እስከ ታች ለ2 ተከፍሏል። በዚህም ቅድስተ ቅዱሳኑ ተከፍሏል። የዕብራውያን ጸሐፊ ከዚሁ ላይ በመንደርደር እንግዲህ ወደ እግዚአብሔር እንቅረብ ይለናል። ኢየሱስ በመጨረሻው ከእግዚአብሔር ጋር ለሚደረገው ቅይማት ይህንን አስተዋጽኦ አበርክቷል። ይኸውም ከእርሱ የተነሳ በቀጥታ ወደ እግዚአብሔር ልንመጣ እንደምንችል ነው። እግዚአብሔር ራሱ የአማላጅነቱን ሚና ስለተጫወተ ከእንግዲህ የሰው አማላጅ አያስፈልገንም። ፊት በብሉይ ኪዳን ማንም ሰው የእግዚአብሔርን ፊት እንዳየ ሊናገር አይችልም ነበር። ሰው በቀጥታ የእግዚአብሔርን ፊት አይቶ በሕይወት አይኖርም ነበር። የእግዚአብሔር ክብር ጨረፍታ ያረፈባቸው ሰዎች እንደ አማልክት የሚያብረቀርቁ ሲሆን የሚመለከቷቸውን ሁሉ በፍርሃት ይደበቁ ነበር። ኢየሱስ ግን ሰዎች የእግዚአብሔርን ፊት እንዲያዩ አድርጓል። እኔን ያየ አብን አይቷል ብሎ ነበር። ኢየሱስ የሆነው ሁሉ እግዚአብሔር የሆነው ነው። እንደ ማይክል ራምሴ አገላለጽ በእግዚአብሔር ምንም አይነት ክርስቶስን ያለመምሰል የለም። ሰዎች እግዚአብሔርን ምን አይነት እንደሆነ ሁሉንም አይነት ሐሳቦች ይዘው ያድጋሉ። እግዚአብሔርን እንደ ጠላት ወይም ፖሊስ ወይም ደግሞ ልጆቹን እንደሚበድል ወላጅ ሊመለከቱት ይችላሉ። ወይም ደግሞ ዝምታውን ከመስማት በቀር እግዚአብሔርን አይተው አያውቁም ይሆናል። ይሁንና ከኢየሱስ ክርስቶስ የተነሳ ከእንግዲህ እግዚአብሔር ምን አይነት ስሜት እንደሚሰማው ወይም ምን እንደሚመስል በማሰብ ልንደነቅ አይገባም። ጥርጣሬ በሚያድርብን ጊዜ ደምሳሳ እይታችንን ያስተካክለው ዘንድ ወደ ኢየሱስ ልንመለከት እንችላለን። እግዚአብሔር አካለ ስንኩላንን እንዴት እንደሚመለከት ለማወቅ ከፈለኩ ኢየሱስን ከሽባዎች፣ ከዓይነ ስውራንና ከለምጻሞች ውስጥ ላየው እችላለሁ። ስለ ድሆች ባስብና እግዚአብሔር ለስቃይ ሕይወት ወስኗቸው እንደሆነ ለማወቅ ብፈልግ ኢየሱስ በተራራው ስብከት ውስጥ የጠቀሳቸውን ሐሳቦች ልመለከት እችላለሁ። ለስቃይና መከራ ልንሰጥ ስለሚገባው መንፈሳዊ ምላሽ ለማወቅ ብፈልግ ኢየሱስ በመከራው ጊዜ የሰጣቸውን ምላሾች አጤናለሁ። የእርሱ ምላሽ በፍርሃትና በመንቀጥቀጥ፣ በከፍተኛ ጩኸት፣ በእንባ የታጀበ ነበር። ገና በሐዋርያት ሥራ አካባቢ የመጽሐፍ ቅዱስ ድባብ በፍጥነት ሲለወጥ ተመልክቻለሁ። የተቀረውን የአዲስ ኪዳን ክፍል ብታስብ የኢዮብን ቁጣ ወይም የመክብብን ጭንቀት ወይም የሰቆቃው ኤርምያስን መንገፍገፍ አታገኝም። የአዲስ ኪዳን ጸሐፊዎች ኢየሱስ አጽናፈ ዓለሙን ለዘላለሙ እንደለወጠ እርግጠኞች ነበሩ።
ለምሳሌ ሐዋርያው ጳውሎስ የአረፍተ ነገር ቁርጥራጮችን እየቀጣጠለ ሲጽፍ የልቀት ደረጃ የሚያመለክቱ ቃላት አልተጠቀመም። ሁሉም በእርሱ በክርስቶስ ተጋጥሟል፣ በእርሱም በኩል በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና ለዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሊያስቀምጠው። ነገር ግን እነዚህን ቃላት በሚጽፍበት ጊዜ የሮም መንግስት የጦረኝነትና የጭቆና አገዛዙን በማስፋፋት ላይ ነበር። በሁሉም ስፍራ ሰዎች በመዋሸት በመግደልና በመስረቅ ላይ ነበሩ። በሽታ በመስፋፋት ላይ ነበር። ክርስቲያኖች ራሳቸው እየተገረፉ ወደ ወህኒ በመውረድ ላይ ነበሩ። እነዚህ የተለመዱ የጥርጣሬና የቅይማት ምክንያቶች በሐዋርያው ጳውሎስ ኢየሱስ የተስፋ ቃል እንደሰጠው ዳግም በኃይልና በታላቅ ክብሩ እንደሚመለስ የተናገረውን ከማመን እንዲታቀብ ሊያደርገው አልቻለም ነበር። ነገሩ የጊዜ ጉዳይ ብቻ ነበር። በአንድ ወቅት ተጠራጥረውም ነበር። ከትንሣኤ በኋላ ግን ሊጠራጠሩት አይችሉም ነበር። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። ስላዳመጣችሁኝ አመሰግናለሁ። ሳምንት ካቆምንበት እንቀጥላለን። የረዳን ጌታ ስሙ ይባረክ።